ጉንዳን የሰረቁ ሰዎች ፍርድ ቤት ቀረቡ። ጥፋተኝነታቸውንም አመኑ። ከወደ ጎረቤት ኬንያ የተሰማው ዜና አስገራሚ ከመሆኑም ምን አይነት ጉንዳኖች ናቸው የሚል መጠይቅ የሚጭር በመሆኑ ትኩረት ስቦ መነጋገሪያ ሆኗል። ጉዳዩ እንዲህ ነው። አፍሪካ ሃርቨስተር አንትስ ተብለው የሚጠሩ ጉንዳኖች በእንግሊዝ ውስጥ በከፍተኛ ሁኔታ ተፈላጊነታቸው እየጨመረ መጥቷል። እያንዳንዳቸው እስከ 170 ፓውንድ ያወጣሉ። እነዚህን ጉንዳኖች ኬንያ ውስጥ ሰርቀው ለመጓጓዝ ሲሞክሩ የተያዙ 4 ግለሰቦች ፍርድ ቤት ቀርበው ጥፋተኛ መሆናቸውን አምነዋል። ተጠርጣሪዎቹ ለጉንዳኖቹ በተዘጋጀ የፕላስቲክ ቱቦ ውስጥ አስቀምጠዋቸው እንደተያዙ ቢቢሲ ዘግቧል። ጉንዳኖቹ እስከ 2 ወር ድረስ እዚህ ቱቦ ውስጥ መኖር እንደሚችሉም ጨምሮ ገልጿል። በመቶዎች የሚቆጠሩ ጉንዳኖች ቱቦ ውስጥ ገብተው በጨርቅ ተጠቅልለው ተገኝተዋል። ወንጀለኞቹ በቱቦ በመመደበቅ ከሀገር ለማስወጣት አቅደው ነበረ። ተጠርጣሪዎቹ 2 ቤልጅየም፣ አንደኛው ቪየትናምና ሌላኛው የኬንያ ዜግነት ያላቸው ናቸው። ጉንዳኖቹን ወደ አውሮፓ ወይም እስያ ነበር ለመውሰድ ተዘጋጅተው የተደረሰባቸው ተብሏል። የጉንዳኖቹ ተፈላጊነት ከጊዜ ወደ ጊዜ እየጨመረ መጥቷል። መኖሪያቸውን ሲያዘጋጁ ለማየት በሚል የሚገዛቸው ሰዎች እየተበራከቱ ነው። በጣም ትልቅ መጠን ያላቸው ጉንዳኖች የበለጠ ተፈላጊነት እንዳላቸው ዋጋቸውም እንደሚጨምር ተገልጿል። የኬንያ የዱር እንስሳት ጥበቃ ተቋም ባወጣው መግለጫ የፍርድ ቤቱ ሂደት ኬንያ ሕገወጥ የዱር እንስሳት ዝውውር ወንጀል ላይ ያላትን ጠንካራ አቋም ያሳያል ተብሏል።